ሰላም ሰላም የመሲ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምንሰራው እስኪ ሾርባ እንስራ። ሾርባ ቀለል ያለ ሾርባ ነው የምንሰራው። ይሄው ሽንኩርት አለኝ፣ ካሮት አለኝ፣ እዚህ ጋር ደግሞ ብሎኮሊ አለኝ። ይሄ የብሎኮሊ እንትኑ ነው። ይሄ ምንድነው? የብሎኮሊ ልክ ራሱ አለ አይደለ? እሱ ነው። ይሄ ደግሞ ጅንጅልና ነጭ ሽንኩርት ነው። ይሄ ቲማቲም ነው። ይሄ ካሮት ነው ማለት ነው። እና ቀለል ያለ አሰራር ነው። ሞክሩት፣ ትወዱታላችሁ። ሰብስክራይብ እና ላይክ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ማስቀመጫው ላይ አስቀምጡልኝ። ወደ አሰራሩ ድስጤ ኦልሬዲ ግሏል። ይሄው እዚህ ጋር ዝብደ ከዛ ይሄው አንድ ማንኪያ ሰምነ አረውረድ ከዛ ሽንኩርት በዚህ መልኩ ነው። ጅንጅሉና ነጭ ሽንኩርቱ ቅመማ ቅመም የምጠቀመው ፍልፍል አስዋድ በዚህ ትንሿ። ከዛ ደግሞ ኩርኩም አልኩኝ። ምንድነው? ከሞን በቃ ሌላ ነገር የለውም ማለት ነው። ሞክሩት፣ ትወዱታላችሁ። ቀለል ያለ ነው። ከዛ ይቺ መፍሰል ስላለበት ከዛ እንዲበስልልን እዚህ ጋር የዶሮ ሾርባ አለ። እንደ ማጂ ነው የምጠቀመው። እናንተ ግን የዶሮ ሾርባ ከሌላችሁ ማጂ መጠቀም ትችላላችሁ። እኛ ቤት ማጂ ስለማንጠቀም እንዲህ ዶሮ ተሽሪብ ስሰራ ውሃውን ሲተርፈኝ ልክ እንደ ዛሬ የተበላውን 2 ቀን አይበላምና ለዛ ስለሆነ ፍሪጅ ውስጥ አስቀምጠዋለሁ በረዶ ቤት። ከዛ እንዲህ ሾርባ ምናምን ስሰራ ማጂ ስለማንጠቀም እሱን እጠቀማለሁ ማለት ነው ቶቼ። እና የዶሮ ሾርባ ከሌላችሁ ማጂ ተጠቀሙ። ከዛ ይሄው እንዲህ ሆኖልኛል። ደግሞ አንድ ፍሬ ቲማቲም ተጠቀምኩት። ያው እንዲህ ሆኖልኛል። አሁን ደግሞ ካሮት ካሮቱ ላይም የዶሮ ማጂ ካሮቱ እንዲበስልልኝ ማለት ነው። ከዛ በዚህ መልኩ 10 ደቂቃ ከደን ነው። በዚህ መልኩ ሆኖልኛል። ከዛ ማጂ ሁሉንም
ካሮቱ ትንሽ መስፈስ ስላለበት ይብሳል። ከዛ ይኸው በዚህ መልኩ ሆኖልኛል። አሁን ድንቹን ነው የምጨምረው። ከዛ ድንቹን ሚክስ ይደረጋል። ይህ መጨረሻ ላይ ብሎኮሊ እናደርገዋለሁ። ከዛ ብሎኮሊው ትንሽ እንትን ብዬ የሚበቃኝን ያክል ውሃ አደርጋለሁ ማለት ነው። ከዛ ውሃ ውሃው በዚህ መልክ አድርጌያለሁኝ። ከዛ እዚህ ጋር ይኸው ሹፋን አለኝ 2 ማንኪያ የሾርባ ማንኪያ 2 ነው ሹፋን ያደረኩት። ትንሽ እንትን እንዲል ነው ያደረኩበት እኔ አላ አይደለ ትንሽ ወፈር እንዲል ያዘ እንዲያረግ ማለት ነው። እናንተ ያው ከፈለጋችሁ መፍጨትም ትችላላችሁ። ሾርባውን ክሬማ ሾርባ ከፈለጋችሁ ያንን ማድረግ ትችላላችሁ። እኔ ግን ክሬማው ስለማይፈልግ ለዛሬ ይሄን ይመስላል እላችኋለሁኝ። ከዛ ጨው ምናምን ሁሉ ነገር አስተካክዬ አለቀ። ተንተቱ እኮ በቃው ማለት ነው። የውዶቼ የሾርባው መጨረሻ ይሄን ይመስላል። ሞክሩት፣ ትወዱታላችሁ። እኔ ከላይ ሽንት ተልኬያለሁኝ። ሽንት ከላይ አርጉበት ወይም ደግሞ በቅዶንስ ወይም ኩዝበራ አላችኋለሁኝ። ይሄ ይመስላል። ሞክሩት። ማሻአላ እንዲህ እንደሚያምር ነው። ወዳችኋለሁ። ደህና ሁኑልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ